አሁን የምንገኘው በጋሞ ዞን አርባ ምንጭ ዙሪያ ወረዳ ሼሌ ሜሌ ቀበሌ ነው። እንግዲህ ዛሬ ከጀርባዬ እንደምትመለከቱት አርባ ምንጭ ዩኒቨርሲቲ ከኦፕቲካል ሴንተር ወርልድ ፋውንዴሽን ከሚባል መሰረቱን በፈረንሳይ ካደረገ ተቋም ጋር በጋራ በመተባበር እድሜያቸው ከ18 ዓመት በታች ለሆኑና እንዲሁም ከ18 ዓመት በላይ ለሆኑ ወጣቶች፣ አዋቂዎች፣ ህፃናት፣ ታዳጊዎች ለአይን ጆሮ ምርመራ እንዲሁም የአይን መነጽር እንዲሁም የጆሮ ማዳመጫ መርጃ መሳሪያዎችን የማደል ዘመቻ ከጀመርን ዛሬ አራተኛ ቀናችን ነው። በመጀመሪያው ቀን ሰኞ ያው ማለት ሚያዝያ 27 2017 ዓ.ም በአርባ ምንጭ ከተማ በጋሞ በዓል ማዕከል የመጀመሪያውን ዘመቻ አድርገናል። በዛም እጅግ በጣም ብዙ የህብረተሰብ ክፍል ተጠቃሚ ማድረግ ችለናል። በተጨማሪም በተከታታይ 2 ቀናት በሚያዝያ 28 እና 29 በአርባ ምንጭ ዙሪያ ወረዳ በላንተ ቀበሌ ተመሳሳይ ዘመቻ አድርገን እጅግ በጣም ብዙ የህብረተሰብ ክፍሎችን ተጠቃሚ ማድረግ ችለናል። እንግዲህ ዛሬ የምንገኘው ቀደም ብዬ እንደገለጽኩት በሼሌ ሜሌ ቀበሌ ተመሳሳይ እጅግ በጣም ብዙ የማህበረሰብ ክፍሎችን ተጠቃሚ እያደረግን እንገኛለን። የዚህ ካምፓይን ወይም ዘመቻ ዋና ዓላማ ህፃናት፣ ታዳጊዎች፣ ወጣቶችና አዋቂዎች ያሉባቸውን በተለይ የአይን እና የጆሮ ችግሮች ምርመራዎችን እጅግ በጣም በረቀቁ መሳሪያዎች የመመርመር ችግሮቻቸውን የመለየት ከዛ በኋላ እጅግ በጣም ዓለም ላይ በአሁኑ ሰዓት አሉ የሚባሉ ዘመናዊ በተለይ ከእይታ ጋር ተያይዞ መፍትሄ ሊሰጡ የሚችሉ መነጽሮችና ሌሎች አጋዥ ቁሳቁሶችን በነፃ ማደል እንዲሁም ከጆሮ ጋር ተያይዞ የመስማት ችግር ያለባቸው በተለያየ ምክንያት ጆሮ የተጎዳባቸውን ይሄን እንዲሰሙ የማድረግ ስራዎችን እየሰራ እንገኛለን። በዚህም እጅግ በጣም ብዙ የማህበረሰብ ክፍል ተጠቃሚ ማድረግ ችለናል። እንደምትመለከቱት እጅግ በጣም ዘመናዊ መሳሪያዎች ናቸው። እነዚህ መሳሪያዎችን በቀላሉ እንደ ታዳጊ ሀገር እንደመሆናችን መጠን ገዝተን መጠቀም ይከብደናል። በተጨማሪም ለመግዛት ብንሞክርም በቶሎ በገበያ ላይ የማይገኙ ናቸው። ከዛ አንፃር ተመሳሳይ እንደዚህ አይነት ከውጭ የሚመጡ ድጋፎች ብዙ ለውጦችን ያስገኙልን ብዙ የህብረተሰብ ክፍል የተጠቀሙ ይገኛሉ። እንግዲህ የኦፕቲካል ሴንተር ወርልድ ፋውንዴሽን ይሄን ስራ ለመስራት በላውረንት ሌቢ የሚባል መስራቹ በሱ የተመራ ልዑክ 50 የሚያክሉ በጎ ፈቃደኛ ከተለያዩ የዓለም ክፍሎች የተወጣጡ ስመጥር እና ልምድ ያላቸው ባለሙያዎችን ይዟል። እንግዲህ ይሄን ሲያደርግ አርባ ምንጭ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ከነዚህ ጋር በጋራ እነዚህ ማሽኖች ውድ ናቸው። በተጨማሪም የረቀቁ ስለሆኑ ልምድ እንዲቀስሙ እንዲማሩበት እንዲሁም ሜዲካል ተማሪዎችን ከሚጭሳር ካምፓስ ተጨማሪ የህክምና ተማሪዎችን መልምለን የካምፓይኑ ወይም የዘመቻው አካል አድርገናል። ይህ በመሆኑም እንዲማሩ በጎን ለጎን ህብረተሰብንም ያገለገሉ ተጨማሪም የተግባር ስልጠና እየወሰዱ ይገኛሉ። በዛም እጅግ በጣም ብዙ ለውጦችን አግኝተናል። እንግዲህ አርባ ምንጭ ዩኒቨርሲቲ ከማህበረሰብ ለማህበረሰብ ነው። እኛም የተፈጠርነው የወጣነው ከማህበረሰቡ ነው። ማህበረሰቡን ደግሞ ማገልገል ግዴታችን ነው። የዩኒቨርሲቲው ዋና ዓላማ ያ ነው። ከዛ አንፃር ከመማር ማስተማር ከምርምር እና ከኢንዱስትሪ ሽግግር ጋር ተያይዞ ተጨማሪ በዋነኝነት የኮሚኒቲ ሰርቪስ ወይም የማህበረሰብ አገልግሎቶችን በስፋት እየሰራ ይገኛል። ያም ዩኒቨርሲቲው ምን ያክል ለጋሞ ዞን ማህበረሰብ እንዲሁም አጠቃላይ ለኢትዮጵያ ማህበረሰብ እንዲሁም ለዓለም የሚያበረክተውን የተለያዩ አይነት አስተዋጽኦችን የሚያሳይ ነው። በዚህ ልክ ለማህበረሰብ የሚለፉ የሚታትር የሚደክም ተቋም መሆኑን በተግባር እያሳየ ነው። በየቀኑ በሺዎች የሚቆጠሩ የአካባቢው ነዋሪዎች ይሄን አገልግሎት መጠቀም በገንዘብ ቢሰላ እጅግ በጣም ብዙ ብሮች የሚቆጠር ነው። በአሁኑ ሰዓት እነዚህ የረቀቁ መነጽሮች እንዲሁም የሂሪንግ ኤዶች ለ2 ዓመት የሚያገለግል መለዋወጫ ሁሉ ያላቸው ናቸው። ካለቀን በኋላ ተጨማሪ ሳፕላዮች ከአርባ ምንጭ ዩኒቨርሲቲ መጥተው እንዲወስዱን እያመቻቸን እንገኛለን እና ከዛ አንፃር ትልቅ ለማህበረሰቡ ትልቅ ድል የሚፈጥር ትልቅ አስተዋጽኦ ያለው ነው። ይሄን ዘመቻ ውጤታማ እንዲደረግ ከፌደራል ጀምሮ የተለያዩ ተቋማት እገዛ አድርገዋል። የጋሞ ዞን አስተዳደር ሁሉም መዋቅሮች የጸጥታ አካላት ከጋሞ ዞን ጀምሮ እንዲሁም የከተማ አስተዳደር ከንቲባን ጀምሮ ሁሉም አስተዋጽኦ አድርገዋል። የአርባ ምንጭ ዙሪያ ወረዳ የአርባ ምንጭ የተለያዩ
ተቋማት አስተዋጽኦ አድርገዋል። ይህን አገልግሎት ለመጠቀም ከቀደም ሲል ከ2 ወር ጀምሮ በተለያዩ ትምህርት ቤቶች የስክሪኒንግ ወይም የልየታ ስራዎች ተሰርተዋል። በተለይ የአይን ልኬትን ልየታዎች ለተማሪዎች ከአርባ ምንጭ ዩኒቨርሲቲና ከተለያዩ ተቋማት በተመለመሉ ባለሙያዎች የአይን ልኬት አድርገዋል። ይሄ ላይም መምህራን ተሳትፈዋል። የትምህርት ቤቱ የአይን ክበብ ተጠሪዎች እንዲሁም ርዕሰና መምህራን በጋራ በመተባበር የተማሪዎችን የአይን ልኬት ልየታ ተደርገዋል። ይህም በመሆኑ በዛሬው ዕለት መጥተው እዚህ በሚጠቀሙበት ጊዜ ሳይቸገሩ በቀላሉ የሚያስፈልጋቸውን የመነጽር አይነትና መጠን በቀላሉ እንዲወስዱ የሚያደርግ ነው። በጣም ደስተኛ ነን። እንግዲህ ማህበረሰቡ ተጠቅሞ እናቶች፣ አባቶች፣ ልጆች ማየት የሚከብዳቸው ከሩቅ ማንበብ ጥሩ ውጤት ማምጣት የሚችሉ ልጆች በእይታ ምክንያት ባለማወቅም በተለያዩ ምክንያቶች እንግዲህ ያው ካለው የኑሮ ሁኔታ ሁሉም ሰው ገንዘብ አውጥቶ መነጽር መግዛት ሌሎች ማዳመጫዎችን መግዛት አይችልም። ከዛ አንግል በብዙ መንገድ ሲቸገሩ የነበሩ የማህበረሰብ ክፍሎች ይህን አገልግሎት ተጠቅሞ የተሰማቸው ደስታ ስናይ እጅግ በጣም ነው የኮራ ነው። አንዳንዱ በእንባ እያለቀሰ በምስጋና መሬቱን እየሳሙ እያመሰገኑ ድምጽ መስማት ቻልኩ ማየት ቻልኩ ያሉ በሚገልጹበት ጊዜ በእውነቱ እጅግ በጣም ትልቅ ደስታ ነው የተሰማን። ይሄን እንደዚህ አይነት አርባ ምንጭ ዩኒቨርሲቲ በዚህም አቅም ሕክምናና ጤና ሳይንስ ኮሌጅ ተመሳሳይ ከሀገር ውስጥም ከሀገር ውጭ ካሉ ተመሳሳይ ተቋማት የመንግስታዊ ሊሆኑ ይችላሉ መንግስታዊ ያሉ ተቋማት ጋር በጋራ በመተባበር ተመሳሳይ የተለያዩ አይነት እንደዚህ አይነት ፕሮጀክቶችን ኮላቦሬሽኖች ወይም በህብረት በጋራ በመተጋገዝ መንግስት እንደ መንግስት ለራሱ የሚሰራቸው ስራዎች አሉ፣ ግን መታገዝ አለበት። ሁሉ ነገር በመንግስት አቅም ማድረግ አንችልም። እንደዚህ አይነት የከፍተኛ የትምህርት ተቋማት ሌሎች አጋር ድርጅቶችን በማስተባበር የሚያደርጉት የተለያዩ አስተዋጽኦዎች ህብረተሰቡ ጤናማ እንዲሆን አምራች እንዲሆን የሚያግዙ በመሆኑ እጅግ በጣም ትኩረት ሰጥተን ወደፊትም የምንቀጥልበት ይሆናል። ከተባበረን ከተጋገዝን ማይቻል ነገር የለም። እንግዶች እንግዲህ የመጡት እንግዲህ ሚያዝያ 26 ነው። እጅግ በጣም ደማቅ አቀባበል በጋሞ ባህል ሽማግሌዎች፣ በባህል ክኔት ቡድን እንዲሁም ከፍተኛ የመንግስት አመራሮች ጋር በጋራ ተቀብለናል። ከዩኒቨርሲቲ ቶፕ ኦፊሻሎች ጋር ከመጀመሪያ ቀን ጀምሮ ጋሞ የፍቅር ሀገር ነው፣ ጋሞ የሰላም ሀገር ነው የሚባለውን በቃል ብቻ በሚዲያ ብቻ ሳይሆን በተግባር አረጋግጠዋል። በእውነቱ እንግዶች ስቲል ነው ደስተኛ ሆነው እንደውም ተመልሶ እስከ መምጣት በዚህ ብቻ አናቆምም የሚል ምክንያቱም ፍቅር እያዩ ነው፣ ሰላም እያዩ ነው። አካባቢው ሰላም ነው፣ ህዝቡ ሰላም እንግዳ ተቀባይ ነውና በመሃል ላይ እንዴት ናችሁ እያለ ውሃ እየሰጠ ሙዝ እየሰጠ ምን ቸገራችሁ እያለ ማህበረሰቡ ከመጀመሪያ ቀን ጀምሮ እስካሁን እስከ ዛሬው ድረስ እያገዘን ይገኛል። ስለዚህ ተመሳሳይ እንደዚህ አይነት ተጨማሪ ማህበረሰቡን ሊያስጠቅሙ የሚችሉ የተለያዩ አይነት ፕሮጀክቶችን ቀርጸን ተግባራዊ አድርገን ህብረተሰቦቻችንን ለማገልገል አርባ ምንጭ ዩኒቨርሲቲ ከመቼውም ጊዜ በላይ ከዩኒቨርሲቲ ከፍተኛ አመራሮች ጀምሮ ሁሉ እጅግ በጣም በከፍተኛ ቁርጠኝነት ላይ ይገኛሉ። ነገር ግን የአንድ ሰው ማጨብጨብ ብቻ በቂ አይደለም። የሁሉም ሰው ድጋፍ ይፈልጋል። ሁሉም አካላት በጋራ ከመንግስትም ከአካባቢው ከዞን ጀምሮ ከክልል ጀምሮ እያንዳንዱ መዋቅር ያለ በጋራ ከተባበርን ከተጋገዝን ማይቻል ነገር የለም። እንግዲህ እነዚህ የተሰጡ መሳሪያዎች፣ መነጽሮች፣ የማዳመጫ ቁሳቁሶች ውድ ናቸው። ለተጠቃሚዎችም መልእክት ማስተላለፍ በዚህ አጋጣሚ ፈልገው በተቻለ አቅም በጥንቃቄ መጠቀም እንደሚያስፈልግ በዚህ አጋጣሚ ማስተላለፍ እወዳለሁ። በመጨረሻም በዚህ ለተሳተፋችሁ ለሁሉም አካላት ለኦፕቲክ ሴንተር ወርልድ ፋውንዴሽን፣ አርባ ምንጭ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ስታፎች፣ ተማሪዎች፣ የጋሞ ዞን አስተዳደር፣ የአርባ ምንጭ ከተማ አስተዳደር፣ የአርባ ምንጭ ዙሪያ ወረዳ አስተዳደር፣ የአርባ ምንጭ ከተማ አስተዳደር፣ ሁሉም የምዕራብ አባያ አስተዳደር በጠቅላላ ሁሉንም አመሰግናለሁ። በመልካም
መንፈሱ ክፋት ምቀኝነት የትመለስ መጠፋፋት ቢቀር በተንኮል በካሜ ሁሉም ቢደጋገፍ እውነተኛ ስሜት ሰው ለሰው ባይገባ